ሰላም ሰላም የፍቅር ልጆች እንዴት ሰነበታችሁ? ፌቨን ነኝ ከመቀሌ። እንኳን አደረሳችሁ ለአዲስ ዓመት። የሰላም የፍቅር የመተቃቀፍ ይሁንልን ሁላችንም ከጫፍ ወደ ጫፍ ኢትዮጵያ ሰላም እንድትሆን እናቶች የሚያርፉበት ወጣቶች የሚማሩበት ስደት አቁሞ የወጣቶች ዘመን የእናቶች ዘመን የአባቶች ዘመን እንዲሆንልን መልካም ምኞቴ ነው። በፍቅር ልጆች እንኳን አደረሳችሁ ብዬ መልእክቴን አቀርባለሁ። ከዚህ ቀጥዬ ደግሞ ዛሬ በትግርኛ የቀረጽነው በአማርኛ እየተረጎምኩ አንዳንድ ለመናገር እወዳለሁ። ተከታተሉ። ምንድነው የሆነ ፋሚሊ እየዞርን ያው ኢንተርቪው እናደርጋለን፣ እንደሞ ስጦታ እንሰጣለን። አንዳንድ በጣም የተቸገሩ ለአዲስ ዓመት እየዞርን የምንችለውን እንግዲህ እናደርጋለን። ምንድነው እነዚህ ቤተሰብ በጣም በዛ በጦርነት ጊዜ የተጎዱ ቤተሰብ ናቸው። አንድ እናት ናት፣ ሁለት ልጆች አሏት። ሁለቱም ልጆቿ በጣም በስቃይና በመከራ ላይ ያለ። አንደኛው እንግዲህ እንደምታዩ ነው፣ ሮቤል ይባላል። እዛ ጦር ሜዳ ተመልሶ ሲመጣ ቤታቸው ምንም ነገር የለም፣ የሚበላ የሚቀመስም የለም። ሰው ቤት ተጠግቶ ነው ያለው። አንድ ጊዜ አንድ ወንድም ወይ ደግሞ አንድ የማውቀው ወዳጅ ሲነግረኝ 4 ቀን ያለ ምግብ ቆይተው አራቱም በቃ ስንት ጊዜ እንጠይቃለን፣ ስንት ጊዜ እንለምናለን፣ አሁንስ በቃ እንሞት ብላ እንግዲህ እቺ እናት ሁለት ልጆቿን ይዛ 4 ቀን ሙሉ ቁጭ አለች። ከዛ በመጨረሻ ላይ ልትሞት ስትል ከነ ልጆቿ ለዚህ ለፓስተር ደውላ እባክህ ድረስልን፣ ልጆችም ሊሞቱብን በጣም በቃ የመጨረሻ ስቃይ ላይ ያሉ ብላ እንደምንም ብላ ደውላ እየሮጠ መጥቶ ቤት ውስጥ ያለውን መኮረና ሩዝ ቀቅሎ ቀስ እያለ አቀመሳቸው፣ ወደ ህይወታቸው ተመልሶ ማለት ነው። እና አሁን ይሄ ልጅ እንግዲህ ይታይላችሁ እናት የምትሰራ አታለሙ። ትልልቆች ናቸው፣ ትንንሾች እንኳ ቢሆኑ ምንም አያውቁም እንላለን። እነዚህ መስራት የሚችሉ መማር የሚችሉ በዚህ በጦርነት ጊዜ ይህ ሁሉ ስቃይ አለመቻላቸው እዛ ውስጥ ለመሞት መረጡ ማለት ነው። ለመሞት መርጠው ሞትም አልሞትም ስቃይ ሲሆንባቸው የድረሱልኝ ጥሪ ያደረጉ ያው ያ ፓስተር መጥቶ አገዛቸው ማለት ነው። እና አሁን ምንድነው እንደምታዩት እሷም እንደምትናገር ሮቤልም እንደሚለው ሮቤል ማለት የአንድ ቆንጆ ወጣት ነው። ግን አሁን እድሉ ሆኖ በቃ ስለ አእምሮ የተነካ የልብ ስብራት ያለው ወጣት ነውና እና በጣም ብዙ ነገር ያስፈልገዋል ሮቤል። አንደኛው ወንድሙ አላገኘሁትም፣ ስራ ፍለጋ ሄደዋል ነው ያሉኝ። ይሄኛው ልጅ ደግሞ በጣም ልቡ የተሰበረ ነው እንደምታዩ ማለት ነው። ስለዚህ ዛሬ መናገር የፈለኩ በአማርኛ ምንድነው ይሄ ወጣት በጣም ተሰቃይቷል፣ በጣም ስለዚህ ትንሽ እንኳን እርዳታ ቢደረግለት በምትችሉ ማለት ነው አካውንታቸውንና ስልካቸውን እዚህ እናስቀምጣለን። እርዳታ ቢደረግ በእውነቴን እና ሁላችንም በየቤታችን ወጣት አለን። አሁንም መከራችን አላለቀም፣ ገና ጠቅላላ ኢትዮጵያ ማለት ነው። ወጣት ያለሽ እናት፣ ወጣት ያለ አባት ስለ ወጣትነት ታውቃላችሁ። እናት በስንት ስቃይ በስንት ችግር ነው እንግዲህ ልጆቿን የምታሳድግ። ልጆቿን አሳድጋ በቁም ነገር እንዲደርሱላት ነው እንጂ እንደዚህ አይነት መከራ እንድታጋጥም ብላ አይደለችም። የእድሏ ጉዳይ ሆኖ ልጆቿ እንደዚህ አይነት ስቃይ ላይ ይገኛሉ። እንግዲህ እንደምታዩ የሮቤል መልኩ፣ የሮቤል ስቃይ፣ የሮቤል ንግግሩ፣ የሮቤል ማልቀሱ እያያችሁ ነው አይደለ? በጣም ልቡ የተሰበረ ወጣት ነው እና ብናግዘው እና ትንሽ በትግርኛ ደግሞ ልናገር ተጋሩ ከአድማ ናይ ሞራል ስብራት አለው ሮቤልና በቃ ከሐጊዝናዮ ስለ ልቦና ትምህርቱን ተንህቦ ሓደ ነገር ተንሕግዞ ክዳን የብሉን ጫማ የብሉን
አዲኦ 4 መዓልቲ በቃ ክንደ ጊዜ ክልምንሞ ምልማን ይትረፈኒ ኢላ ሚገርም ነው 4 መዓልቲ ተዓጽያ ማለት ነው በቃ ንሞት ኢላ አይሞተትን ወይ ቅድመ ደቃውን ተሞቱ ሽግር እዩ ደቃውን ተሞቱ ሽግር እዩ አብዛ ቦታ እዚያ ጽቡቅ ውሳኔ ወላንተ ዘይሆነ አቅል ጽበት ግን ከምዛ አይነት ይወስናካ እዩ እና ይሄ 4 ቀን ብንሞት በቃ ስንት ጊዜ እንለምናሉ ብሎ መዘጋት ይሄ ከመጠን በላይ ጭንቀት ሲሆን ነው ከመጠን ውሳኔው እንኳን ጥሩ ባይሆን ችግሩ ከብዛቱ የተነሳ እዚው እንሞት በራ ብሎ ነው በራቸውን የቆለፉ ግን የመጨረሻ የልጆቿ ስቃይ ስታይ አለመቻሏ ደወለችለት ለፓስተር የሚቀመስ ምናምን ይዞ መጥቶ ህይወታቸው ዳነ ማለት ነው አሁንም ቢሆን በጣም በስቃይ ነው ነገርነዚህ ሰዎች በጣም አሁን እነዚህ ነው ያመጣሁት እንጂ እንደዚህ አይነት በትግራይ ውስጥ ብዙ ናቸው በኢትዮጵያ ውስጥ ብዙ ናቸው ስለዚህ ምን ማድረግ ነው ያለብን እኛ ወደ እግዚአብሔር መመለስ አለብን እርስ በርሳችን ማስፋቀር አለብን እርስ በርሳችን መረዳዳት ወገኖቼ ስቃያችን በጣም ብዙ ነው መከራችን ብዙ ነው ዝም ብለን አይናችን ጨፍነን ማለፍ አንችልም ምክንያቱም አገራችን ነው እነዚህ ወጣቶች ደግሞ ልጆቻችን ናቸው ስለዚህ መተባበር አለብን ማገዝ አለብን ሮቤልን ለነፍስ ይሆንልናል እውነት እነዚህ ፋሚሊ ማገዝ ማለት ለነፍስ ነው ወገኖች አማርኛ ተናጋሪ ሆኖ ትግርኛም ሆኖ ሌላ ቋንቋም ተናጋሪ የምትሰሙትን ይሄ ልጅ የምታዩ አግዙ ማገዝ ለራስ ነው እንጂ ለማንም አይደለም ስንቅ ነው ለልጆቻችን ነገ ጧት እኛ ጋር ምን እንደሚደርስ ልጆቻችን ላይ ምን እንደሚደርስ አናውቅም ስለዚህ እንድንረዳዳ እኔ በትህትና እጠይቃለሁ ወገኖቼ በጣም 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 እና አሁን እኔ ስናገርና እዛ ሆነ ማየት አንድ አይደለም እንግዲህ ልጁን እንደምታዩ ነው እያለቀሰ እንዲያው መናገር እምቢ ብሎ ዝምታ መርጦ ነው እንግዲህ ለኛ የነገረን ማለት ነው ችግሩን በግድ ነው ተናገር እስኪ ብለን የነገረን እና ወገኖቼ እባካችሁ በትህትና እጠይቃለሁና ሮቤል እና እናቱ እንተባበር ትንሽ መቀመስ እኮ የሚቀመስ አተው ነው እኮ ቤት ውስጥ ለመሞት ሲያንቀጠቅጣቸው የድረሱልኝ ጥሪ አድርገው ይሄ ፓስተራችን ደረሰላቸው ማለት ነው ስለዚህ ለኛ በየቀኑ የምናደርገው ጥሩ መልካም ነገር እግዚአብሔር ይጽፍልናል ከእግዚአብሔር ደግሞ መልካም ነገር ለልጆቻችንም እናገኛለን ለሀገራችንም ለቤተሰቦቻችን እናገኛለን እና ይሄንን ለመናገር ነው ዛሬ መጣው ሌላ ደግሞ ምንድነው ወገኖቼ ከእንግዲህ ሁሉንም አይተን ምንም ነገር ያገኝንበት የለንም ስለ ጥላቻም ሆነ ስለ ዘረኝነት ስለ ጦርነት ምንም የተገኘ የለም እስከ ጥግ ድረስ ክፋቱን አይተናል በቃ አሁን የቀረን ምንድነው መልካም ነገር ማድረግ መልካም ነገር እስካሁን አላደረግንም መልካም ነገር ብናደርግ እግዚአብሔር ሁሉ ጊዜ ይረዳናል ያግዘናል ከኛ ጋር ይሆናል አገራችን ሰላም ይመጣል ግን መልካም ትታል ክፋት መረር ዘረኝነት መረር ተንኮል መረር መሰዳደብ መረር መገዳደል መረር ይሄ ይቅርና አሁን እርስ በርሳችን እንተቃቀፍ በቃ እርስ በርሳችን ሰላም የሰላም አዋጅ የሰላም ነገር እናድርግ ከዛ ነው እግዚአብሔር ይቀርብናል ምክንያቱም ከእግዚአብሔር ጋር ፉክክር ምንም አይጠቅመንም እግዚአብሔር የምናሸንፈው እግዚአብሔርን በሰላም በእቅርታና በመዋደድ ነው በቃ በመልካም ነገር ማድረግ ነው ከዛ እግዚአብሔር ይቅር ይለናል አገራችንም ሰላም ይሆናል ስደት ይቆማል በአገራችን በዚች መልካም የሆነች አገራችን በኢትዮጵያ ውስጥ በረከት ይፈስልናል ልጆቻችን ተሰቃዩ በቃ ተሰቃዩ በስደት ስለዚህ ይሄን እንድናደርግ በትህትና እጠይቃለሁ በጣም ነው የማመሰግነው ስለምትሰሙ ስለምታደርጉልን ሰብስክራይብ አድርጉን ላይክ አላደርጋችሁ ላይክ አድርጉ ኮሜንት ጻፉልን ከጎኔ ሆኖ ለመልካም ነገር ነው ኮኔ ቆንኩት ከማንም ብር አግኝቼ አይደለም እኔ እዚህ ላይ የተባበሩን የተወሰኑ ልጆች ናቸው እነሱም ማነው ኢየሩስ ከስዊዘርላንድ አስቴር
ከፈረንሳይ፣ ጽጌ ወይኒ ከአውስትራሊያ እና አልማዝ ከስዊዘርላንድ እነዚህ አራት ናቸው። ተባበሩ፣ በሚችሉ ተባበሩ እና በእነዚህ መተባበር በቂ አይደለም። ስራው ብዙ ነው። ቀረው እኔ በራሴ በገንዘቤ ቤተሰቦቼ በሚያግዙኝ ልጆቼ በሚያግዙኝ በእንደዚህ ነው እኔ ባለኝን መስዋዕት ማለት ሰው ደግሞ ያውቃል። ይሄንን በዚህ ላይ ሆቴል ነኝ ያለው፣ በዚህ ላይ መኪና መከራየት አለብኝ፣ በዚህ ላይ ምግብ አለ። ምክንያቱ አገሩ መተማመኛ ስለሌለ መኪና መከራየት አለብኝ። እዚህ መቀሌ ውስጥ በጃጅ ነበሩ፣ በጃጅ ቆመዋል። ምክንያቱ ብዙ ነገር ስላለ፣ ብዙ መገዳደል ስላለ፣ ብዙ ደግሞ ሀግ የሚባል አለ። ስለዚህ ሰው ቤትም እንዳልሄድ ቤተሰብ ጋር እንዳልጠጋ እንዳልሆን መጠጋ ሳይሆን ቤተሰብ ጋር እንዳልሆን ያው ቤተሰብ አሉ እንዳልሆን ቤት ውስጥ ሌባ እየገባ በጣም አስቸጋሪ ሆነዋል ዘመኑ። ወጣቶች ስለከፋቸው የሚበላ ነገር ስለሌላቸው ወደ ሌብነት ነው የገቡ። ስለዚህ ነው ሆቴል የተከራየው ማለት ነው። ስለዚህ ሆቴል አለ፣ የምግብ አለ፣ የትራንስፖርት አለ። ቤንዚን ደግሞ በጣም ውድ ነው። ስለዚህ ወገኖቼ ተባበሩ እላለሁ። ስንተባበር ብዙ ነገር መሰራት ይቻላል እና እንተባበር። ሰብስክራይብ አድርጉ። ምክንያቱ የኔ የፍቅር እጆች ገና አዲስ ነው እንጂ 2 ወር ምናምን ይሆናል። ብዙ ሰብስክራይብ የለውም እና ሁላችሁንም ሰብስክራይብ አድርጉልኝ፣ ምከሩኝ፣ ከጎን ይሁኑ፣ ተባበሩ። በጣም ነው የማመሰግን እንደዚህ ብታደርጉ። እግዚአብሔር ያክብርልኝ፣ ከክፉ ይሰውራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ እግዚአብሔር ይጠብቅላችሁ። አመሰግናለሁ።